ሱረቱል ፊል። ሱረቱል ፊል የሚጀመረው ቢስሚላሂር ረሕማኒር ረሒም አለም ተረ ከይፈ ፈዐለ ረቡከ ቢአስሓቢል ፊል። ትርጉሙም ጌታህ በዝሆኑ ባለቤቶች ላይ እንዴት እንደሰራ አላየህምን ማለት ነው። እነዚህ አስሓቡል ፊል የዝሆኑ ባለቤቶች እነማን ናቸው? አብርሃ የመን ላይ ገዢ ነበር። በዓለም ላይ የሚመስለው የሌለውን ታላቅና ውብ የሆነ ቤተ መንግስት ገነባ። ከዚያም ከአባ ብሎ ጠራውና ሰዎች ሁሉ ወደ መካ ከመሄድ ይልቅ እዚህ መጥተው የሐጅ ጉዞአቸውን እንዲያደርጉ ጋበዘ። የሐጅ ጉዞ ማለት በአላህ ትዕዛዝ በነቢዩ ኢብራሂምና በልጃቸው በነቢዩ እስማዒል አለይሂ ሰላቱ ወሰላም ወደ ተገነባው የአላህ ቤት የሚደረግ ሃይማኖታዊ ጉዞ ነው። ሰዎቹ መካንና ከዓባን ይወዱ ነበር። የነቢዩ ኢብራሂምም ትልቁ ምልክት መሆኑን ያውቁ ነበር። ስለዚህ ለመቆየትና የሐጅ ጉዞአቸውን ወደ የመን ላለመቀየር ወሰኑ። አብርሃም በጣም ተቆጥቶ ሰዎችን ወደ ቤተ መንግስቱ ለመሳብ ሲል ከዓባን ለማፍረስ ወሰነ። በወታደሮቹና በዝሆኖች የታጀበ ሰራዊት ይዞ መካን ለመውረር ተነሳ። እነዚህ ሰዎች የዝሆኑ ባለቤቶች በመባል ይታወቃሉ። ቀጣዩ አንቀጽ እንዲህ ይላል፣ አለም የጅዐል ከይደሁም ፊ ተድሊል። ትርጉሙም ተንኮላቸውን በጥፋት ውስጥ አላደረገባቸውም ምን ማለት ነው። ታዲያ ከዓባን ለማጥፋት ባቀደው እቅድ ላይ ምን ተከሰተ የሚለው ጥያቄ ከተነሳ ቀጣዩ አንቀጽ ያብራረዋል። ወአርሰለ ዐለይሂም ጠይረን አባቢል። ትርጉሙም በእነርሱ ላይ መንጋ ወፎችን ላከባቸው ማለት ነው። አላህ እጅግ ብዙ የሆኑ ጠይረን አባቢል የተባሉ ወፎች መንጋዎችን ላከበት። እነዚህ ወፎች ምን አደረጉ የሚለውን ጥያቄ ቀጣዩ አንቀጽ ይመልሷል። ተርሚህም ቢሒጃረትን ሚን ሲጂል። ትርጉሙም ከተጠበሰ ጭቃ በሆነ ድንጋይ የምትወረውርባቸው የሆነችን አዕዋፍ ማለት ነው። እነዚህ የተላኩ ወፎች በአብርሃና በወታደሮቹ ላይ ድንጋዮቹን ጣሉባቸው። ቀጣዩ አንቀጽ እንዲህ ይላል፣ ፈጀዐለሁም ከዐስፊን መእኩል። ትርጉሙም እንደ ተበላ ገለባ አደረጋቸው ማለት ነው። እስኪ አስቡት፣ ከብቶች ገለባን ወይንም ተክሎችን በልተው ሙሉ በሙሉ አኝከውና ጨፍልቀው ሲያወጡት። በአስሓቡል ፊል በዝሆን ባለቤቶች ላይ የደረሰውም ይኸው ነው። በእነዚያ ድንጋዮች ሙሉ በሙሉ ተደመሰሱ። በዚያው ዓመት ታላቁ ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ተወለዱና ዓለምን በመምጣታቸው ብርሃን አበሩ። ይህ ታሪክ አላህ ለዚህ የተቀደሰ ስፍራ ለአላህ ቤት ከዓባ የሰጠውን በረከትና ታላቅነትን ያሳያል። እንዲሁም ለታላቁ ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ልደት ክስተት መንገድ ጠራጊ ነበር። በተጨማሪም በዓለም ላይ ላሉ ትዕቢተኞች ማስጠንቀቂያም ነው። የፈለገውን ያህል ትልቅ ወይንም ትንሽ ብትሆን በአላህ ኃይል ፊት በፍጹም ልትቆም እንደማትችል ይህ ሱራ ያሳያል። ሰደቀላሁል ዐዚም።